ስታገኝ ይችላል፣ ስታጣ አይችልም። ይሄ ፕሮቪደንሻል ኤቲስትም ይባላል። የሆነ ችግር ሲመጣ እግዚአብሔር ካለ ታዲያ ሰው እንዴት እንደዚህ ይሆናል የሚሉ ሰዎች፣ ዓለም ላይ የሚመጣውን ችግር ለእግዚአብሔር አለመኖር፣ ሲያደርግልህ አለ ሳያደርግልህ የለም የምትለው ከሆነ እግዚአብሔር መኖሩን አታምንም፣ ጥቅምህን ነው የምታምነው ማለት እና የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግ ብሎ ጠየቀ። ሌላው የእግዚአብሔር ልጅነት ስጋዊ ነው መንፈሳዊ ጸጋ ነው? መንፈሳዊ ስልጣን ነው? አትመልሱልኝ? ለተቀበሉት ግን በሉ እስኪ በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስጋዊ ነው መንፈሳዊ ስልጣን ነው? መንፈሳዊ ስልጣን ነው። የእግዚአብሔር ልጅነት መንፈሳዊ ስልጣን ነው። ክርስቶስ የባህሪ ልጅ ነው፣ እኛ የጸጋ ልጅ ነን። በነገራችን ላይ ልጅ የእግዚአብሔር ልጅ ተብለን እኛ እንጠራም፣ ልጆች ነው የምንባለው። በነጠላው የእግዚአብሔር ልጅ ተብሎ የተጻፈው ለክርስቶስ ብቻ ነው። እኛ የእግዚአብሔር ልጆች ነን፣ የእግዚአብሔር ልጅ ነን አንልም ለብቻችን። የትም ወንጌል ላይ ሐዲስም ብሉይም ብትፈልጉ የእግዚአብሔር ልጅ የተባለ ወልድ የባህሪ ልጁ ኢየሱስ ክርስቶስ ብቻ። ያም ሆነ የእግዚአብሔር ልጅነት በባህሪም ይሁን በጸጋም ይሁን መንፈሳዊ ነገር ነው፣ መንፈሳዊ ሀብት ነው። የእግዚአብሔር ልጅ ከሆንክ ብላ ማለት ምን ማለት መሰላችሁ? መንፈሳዊ ጸጋህን ለሆድህ አውለው ማለት ነው። መንፈሳዊ ሀብትህን፣ መንፈሳዊ ስልጣንህን፣ መንፈሳዊ ጸጋህን ለጥቅምህ አውለው። ትሰብክ እንደሆን ሰባኪው ስብከቱን፣ ዘማሪው መዝሙሩን፣ አጥማቂው ሀብተ ፈውሱን፣ ካህኑ ስልጣንህን ለሆድህ ለምን አታውለውም? ይሄ የሰይጣን ሐሳብ። ለምን ወደ ገንዘብ አንቀይረውም የሚለው ትንሽ ሀብት የተሰጠው ትንሽ ጸጋ የመፈወስ የምን ጸጋማ ካለው በቃ አበቃ፣ ወደ ገንዘብ መቀየር አለበት። እውነተኛ ክርስቲያን ስልጣን ሲያይ፣ መንፈሳዊ ነገር ሲያይ ትትና ነው የሚሰማው። ለስጋዊ ጥቅሜ ላውለው አይል። ቅዱስ ጴጥሮስ አሳ ሲያጠምድ እያለ ጌታችን መጣ። መረቡን ወደ ጥልቁ ጣሉ አለ። በጣም ብዙ አሳ አጠመዱ። ሲያጠምዱ ጴጥሮስ ምን አለ? ጌታ ሆይ በዚህ ባህር ውስጥ ያለውን አሳ አውቆ መረብ ውስጥ እንዲገባ ካረገ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን ብሎ ፈራ ይላል። ተንበርክኮ በእግሩ ስር ተደፍቶ ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው ይላል። ምን በል? ከኔ ተለይ። አሁን ዛሬ ቢሆን አሳ አጥማጆች መጥቶ አንዱ በዚህ ጋር አጥምዱ ብሏቸው ብዙ ቢያጠምዱ ከኛ ተለይ ይሉታል እንዴ? እንዲህ አይነት ችሎታ ካለህማ በደንብ ሰፋ አድርገህ ነው ስራውን አይደለ? ሱቅ ከፍተን እዚህ ጋር አሳ ቤት እዚህ ነው የምንለው። መንፈሳዊ ጸጋን ለሀብት፣ ለንብረት፣ ለስጋዊ ጥቅም ብቻ ማዋል የሰይጣን ሐሳብ። ቅዱሳን ብዙ ሀብት ጸጋላቸው፣ ግን ለራሳቸው ጥቅም አላዋሉትም፣ ለእንጀራ አላዋሉትም። እነ ቅዱስ ጳውሎስ ደመና ይጠቅሱ ነበር፣ ግን ከዚች ለመሄድ ደመና እየጠሩ ይሄዳሉ ማለት አይደለም። ክርስቶስ አሳና እንጀራ አበርክቶ አብልቷል። 2 ጊዜ ነው አሳና እንጀራ ያበረከተው። ስንት ጊዜ? 2 ጊዜ። በየቀኑ ራት በበሉ ቁጥር አሳና እንጀራ እያበረከተ ያበላቸው ነበር? አላደረገው። ሙት ማስነሳት ይችላል፣ ግን በጣም ጥቂቶችን ነው ከሞት ያስነሳው። በሽተኛ ህሙማንም መፈወስ ይችላል፣ ግን የፈወሰው ጥቂቶችን ነው። በቤተ ሳይዳ የተኙ ብዙ በሽተኞች ነበሩ። ስንት በሽተኛ ነው ክርስቶስ የፈወሰው? 1። ሁሉንም ተነሱ ማለት ይችላል? አይችልም። የመጣው ግን ለስጋ አይደለም ለነፍስ ነው። አስተሳሰባችን መስተካከል አለብን ማለት። አመጣጤ ለስጋ አይደለም። ህሙማነ ነፍስን በተአምራት፣ ህሙማነ ስጋን በተአምራት፣ ህሙማነ ነፍስን በትምህርት። መጻጉዕን ሲፈውሰው እዛ ያሉት ሰዎች የክርስቶስን አምላክነት አውቀው በነፍሳቸው ተፈውሰው። ግልጽ ነው አይደለ? ስለዚህ ለስጋዊ ጥቅምህ ካዋልከው የእግዚአብሔር ልጅ ከሆንክ ድንጋይ ዳቦ አድርግ የሚለውን የሰይጣን ምክር ሰምተሃል ማለት ነው። ግልጽ ነው አይደለ? አባቶቻችን ብዙ ተአምራት የማድረግ ጸጋ የተሰጣቸው ነበሩ፣ ግን ተአምራቱን ካልተገደዱ በቀር አያረጉትም ነበር። ለክብራቸው ለሆዳቸው መጠቀም ሲጀምሩ ግን እግዚአብሔር ጸጋውን ይገፍባቸው። በዜና አበው ምን ተጽፏል መሰላቸው? አንድ አባት ከዊነ እሳት የሚባል ማይረግ ላይ ደርሶ እሳት አያቃጥለውም ነበር። እሳት ሲነድ አያቃጥለው። በኋላ እሳት የማያቃጥለው አባት ተብሎ ወሬው በገዳሙ ሁሉ ተሰራጨ። መነኮሳት ሁሉ እየሄዱ እስቲ እሳት አያቃጥልም ሲሉት ለመጣ ለሄደው ሰው ጧፍ ይለኩስና ይኸው አያቃጥለኝ ይላል። ከዛ ለመደ። በጣም ብዙ ምዕመናን ቤቱ ጋር ነው እሳት የማያቃጥለው አባት ያለው እያሉ ወደዛ ገዳም እየጎረፉ መንፈሳዊ ጉዞ ማካሄድ ጀመሩ። እየሰማችሁ ነው?
በኋላ የአባት በጣም በቃ ለመደ ይሄንን ትርኢት ማሳየት ማለት። ስለዚህ ለምን ሰውን ሁሉ አንድ ቀን አላሳየውም ብሎ ቀጠሮ ቀጠረና ደመራ አስደመረ። ምን ሊያደርግ? እሳት ውስጥ ሊገባ። የሚገርማቸው ገብቶ ቀረበዛው፣ ተቃጥሎ ሞተ። ለክብሩ መዋል ሲጀምር ነጠቀው እግዚአብሔር ማለት ነው። ለሆድህ ካዋልከው ድንጋይ ዳቦ ማድረጊያ ካረከው መንፈሳዊ ጸጋህን እግዚአብሔር ይከለክላል። ከዚህ ጠብቀን ሁላችንን። ስለዚህ እግዚአብሔር ልጅ ከሆንክ እነዚህን ድንጋዮች፣ ሌላው እነዚህን ድንጋዮች ነው ደግሞ የሚለው በጣም ይገርማቸው። ይችን ድንጋይ አንሳና ዳቦ አድርገህ ብላ አይደለም የሚለው። የትኞቹን ድንጋዮች? እነዚህን። በመሰረቱ እስራኤል አገሩ ራሱ ድንጋይ ስለሆነ አገሩን ዳቦ አድርገህ ከማለት አይተናነስም። የሚበቃህን ያህል አይደለም ያለው። እነዚህን ድንጋዮች፣ ብዙ ድንጋዮች ሰይጣን እንድታግበሰብስ ስግብግብ እንድትሆን አልጠግባይ እንድትሆን ምክር የሚሰጥ። ዓለማችን ላይ ያለው ሀብት እኮ ለዓለም ብዙ ድሆች የሚተርፍ ነው። ግን ጥቂት ስግብግብ ሰዎች በልተው የማይጨርሱትን ሀብት ቆልፈው ያበላሹታል። ብልና ነቀዝ ይበላው ሲስገበገቡ ማለት ነው። በምን ምክንያት? እነዚህን ድንጋዮች ዳቦ የማድረግ አስተሳሰብ ስላላቸው። ግልጽ ነው አይደለ? ስለዚህ እነዚህን ድንጋዮች ዳቦ እንዲሆኑ በላለ። ክርስቶስ ምን አለው? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ይችን ቃል ተርጉመን እናበቃለን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም በብዙ ትርጉም ተተንትኗል። ብዙ ሊቃውንት ብዙ ብለውበታል። አንድ ሁለቱን ብቻ እናነሳለን። አንደኛው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት እግዚአብሔር ኑር ያለው ይኖራል፣ ሙት ያለው ይሞታል፣ ዳን ያለው ይድናል እንጂ በእግዚአብሔር ፈቃድ ነው እንጂ ሁሉ ነገር የሚሆነው ምድር ላይ ባለ ነገር አይደለም። ይሄ በእውነት በዚህ በኮቪድ ዘመን ሆነን ስናየው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ አያሰኝም። ታውቂያ እኮ ነው ማስክ እያወጣ ሰው የሚያሳዩ። የሆነ ህንፃ ሊገባ ሲል ይኸው ይዣል። ከአቅማችን በላይ እንድንፈተን የማይፈቅድ እሱ ከፈተናው ጋር መውጫ አድርጎልናል። ስሙ የተመሰገነ ይሁን። ማመስገን አለብን። ስንት ህዝብ ያልቃል። አፍሪካ ሬሳ በሬሳ ትሆናለች ተብሎ እኮ ብዙ ተብሏል፣ ተሟርቷል። ሰው ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ደግሞ ይህን ስላችሁ ሳኒታይዘሩ ምኑ እንዳተው አደራችሁ። ግን እውነት መመስከር አለብን። ጸሎት በተጀመረ የዛሬ ዓመት ታስታውሱ ከሆነ ጸሎት ይደረግ ነበር። ልክ ጸሎቱ በቆመ በማግስቱ ነው የመጀመሪያ ሰው የሞተው። ታውቃላችሁ? ሌሎች አይናገሩትም፣ እኛ ግን ይህንን ከመናገር ወደኋላ ነን። ልክ ጸሎቱ ሲቆም በማግስቱ ሰው ሞተ እና እንደ ቀልድ ኧረ ሰው ሞተ ዛሬ ጸሎቱ ሲቆም ብለው ሳቁ። እኛ ግን አንስቅም። የጸሎትን ኃይል እናየዋለን። ወደድንም ጠላንም ዓለም ለጥቂት ጊዜም ቢሆን ጸልያለች። አልጸለየች? የለም የሚሉት እነ ዶናልድ ትራምፕ ሳይቀር ጸልዩ አሉ እኮ። ዲያቆን ሆኑ እኮ። እግዚአብሔር ያሳያል። ጸልዩ የእኛ ስራ ነው አይደለ? ስርዓትህን እማር ዘንድ ያስጨነከኝ ለመልካም ሆነልኝ ይላል። ለመልካም አድርጎት ጸሎት መከራ የጸሎት ትምህርት ቤት መሆኑን ያየንበት ዘመን ነው። ሰው ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ፣ በቴክኖሎጂ ብቻ፣ በመድኃኒት ብቻ አይተነዋል። ይህንን መናገር አለብን። ሁለተኛው ግን ጾም ነች። ሰው ከእግዚአብሔር አፍ በሚወጣ ቃል የተባለች የእንጀራ አጸፋው አለመብላት ስለሆነ ጾም ነች። ሰው ከእግዚአብሔር አፍ በሚወጣ ቃል የተባለችው በጾም ጭምር እንጂ በመብላት ብቻ አይኖርም። ሰው በጾምም ጭምር እንጂ ማለት ነው። ጾም ከእግዚአብሔር አፍ የወጣች ቃል ነች። አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር ከማለቱ በፊት እግዚአብሔር አትብላ ነው ያለው። ዕፀ በለስን አትብሉ ነው ያለው አይደለም? ከእግዚአብሔር አፍ የወጣች የመጀመሪያዊቱ ሕግ ቀዳሚት ሕግ ጾም ነበረች። ስለዚህ ሰው ስለበላ ስለጠጣ ብቻ አይደለም ከእግዚአብሔር አፍ የወጣችውን ሕግ ጾምን በመጾምም ጭምር ነው የሚኖረው። ጥልቅ ነች ጾም፣ ብዙ ነገር አላት። ቤተክርስቲያን ጾምን በፍቅርን የምታየው እማ ለጸሎት ይላታል ማሪሳ። የጸሎት እናት ነች ጾም። የምን የጸሎት እናት። ሰው በፍስክ ጊዜ ነው በጾም ጊዜ ነው የመጸለይ ዝንባሌ ያለው። ብዙ ጊዜ ክርስቲያን ከመብላቱ በፊትም በኋላም መጸለይ ያለበት። ግን ብዙዎቻችን ካረሳ ነው እንኳን ብዙ ሰው የሚጸለየው የትኛው ነው? ከመብላቱ በፊት ነው። ባዶ ወደን ሲሆን ትጸልያለህ፣ ትዝ ይልሃል፣ ስትጠግብ ትረሳዋል። ጾም የጸሎት እናት ነች። እማ ለጸሎት ወእህታ ለአርምሞ፣ የዝምታ እህት ነች። ሰው ሲጾም አፉ ይዘጋል። አፉ ዝግ ሲዘጋ ደግሞ በጣም ብዙ ኃጢአት ይቀራል፣ የአንደበት ኃጢአት። ወነቃ ለአንበ፣ የእንባ ምንጭ ነች።
ሰው በጾም ወቅት ሲጸልይ መንፈሳዊ ስሜት ይሰማዋል። ሌላ ቀን የሰማው ቃል እግዚአብሔር ያላስለቀሰው ልቡን ያልነካው ይነካዋል። ወጥንተ ኩሉ ገድል ሰናይት የመልካም በጎ ስራ ሁሉ ምንጭ ነች። በሌላ ስፍራ ደግሞ ታጸምም ኩሎ ፍትወታተ ዘሥጋ የሥጋን ምኞት ሁሉ ምን ትላል? ጸጥታ ዝሙትን ያጠፋል። ጾም ከሚጾም ሰው አፍ እሳት ይተፋል ይላል አባ ጊዮርጊስ። የሚጸልይም አይኑን ይወጋዋል። ስለዚህ ጨንቆታል ሰይጣን ወዴት እንደሚሄድ። ችግሩ ሲፈታ እኛም አብረን እንፈታለን። ከዚያ ይላል ወንጌሉ ተመልሶ ሲመጣ ቤቱ ተጠርጎ ያገኘዋል። ይህን ጊዜ ጓደኞቹን ጠርቶ ከፊት ይልቅ ሌሎች 7 አጋንንት አብረው ይገቡበታል። ለዚያ ሰው ከፊት ይልቅ የኋለኛው ይከፋበታል ይላል። ከዚህ ሰውረን እግዚአብሔር። አሁን ግን በዚህ ሰዓት ዐቢይ ጾም ማለት ሰይጣን የት እንደሚሄድ ጨንቆታል። ቢያንስ ጸጥ ብለናል፣ ተረጋግተናል። ከሌላው ጊዜ በላይ ጾም በጣም ብዙ ጥቅም አላት። ለሕይወቴ ሆነን ለሕይወቴ ሆነን ለሕይወቴ